በየገዳሙ በምናኔ ሕይወት በዋሻም ያሉ የተዋህዶና የኢትዮጵያን ጥፋት አን የሚሉ በደም ቀላቅለው ያነቡት እንባ ሰማይ ይደርሳል። ፍቅርን ገንብቶ የጥላቻን ቅጽ ያፈራርሳል። በሃይማኖት ሽፋን ገዝፎ እየታየ ዘረኝነት የቤተ ክህነት ሰው እየጠፋ ቤተ ክህነት ሰፊውን ዓለም በትንሽ ሐሳብ ስላሳነሱ የአንድ እናት ልጆች በአንድ ማህፀን ተነካከሱ። ዘጸአት ሆኖ የምስራችሁን የምንሰማበት ሩቅ አይደለም ኢትዮጵያ ነግሳ የምናይበት። ጨለማው ሲብስ ተስፋ በመቁረጥ የሄዱ ሁሉ ባለቀን ጌታ ቀን ሲያወጣላት ይመለሳሉ። ሕልሙ ከነፍቺው ብዙ ዘመን ራቀ፣ ምስጢር ተሰውሮ ትውልድ አራራቀ። አሁን ግን ይፈታል ማኔ ቴቄል ፋሬስ፣ አልቅሰን እንዳንቀር እንባችን ሊታበስ። አይዟችሁ በርቱ አትጨነቁ፣ በአንዳች ነገር አትሸበሩ። የተዋህዶ ልጆች በአገር ውስጥና በውጭው ዓለም የምትኖሩ በወጀብና በመከራ ውስጥ አለው ልጆቼ አይዟችሁ የሚል የተስፋ አምላክ ነው የምናመልከው፣ የተቆረጠውን የሚቀጥል። አይዟችሁ በርቱ አትጨነቁ፣ በአንዳች ነገር አትሸበሩ። የተዋህዶ ልጆች በአገር ውስጥና በውጭው ዓለም የምትኖሩ በወጀብና በመከራ ውስጥ አለው ልጆቼ አይዟችሁ የሚል የተስፋ አምላክ ነው የምናመልከው፣ የተቆረጠውን የሚቀጥል። የሐማ ተንኮል የአኪጦፌል ክፉ ምክር ሁከት አንግሶ በደም ሊያጨቀይ የኢትዮጵያ ምድር እንቅልፉን አጥቶ በዘር ተቧጥኖ ቢመላለስም ሲያምረው ይቅር እንጂ አገረ እግዚአብሔር ኢትዮጵያ አትፈርስም። ጎልያድ ይወድቅና ሰይፍን የታጠቀው የእምነት ጠጠር ይዞ ዳዊት ባለ ድል ነው። ኢትዮጵያና ሕዝቦቿን እግዚአብሔር አይጥልም። አላኖራት ያለ ሲኖር አላየንም። አይዟችሁ በርቱ አትጨነቁ፣ በአንዳች ነገር አትሸበሩ። የተዋህዶ ልጆች በአገር ውስጥና በውጭው ዓለም የምትኖሩ በወጀብና በመከራ ውስጥ አለው ልጆቼ አይዟችሁ የሚል የተስፋ አምላክ ነው የምናመልከው፣ የተቆረጠውን የሚቀጥል። የትናንትና የተዋህዶን ውለታ አይረሱ፣ ቅጥሯን አፍርሰው የካህን የምእመን ደም የሚያፈሱ መስሏቸው እንጂ አይበረክቱም የነኳት ሁሉ። የገሃነም ደጆች አይችሏትም ነው የተስፋ ቃሉ። አገር እንዳጠፋ ፊቶን አይዘመተች በጳጳሳቷ ሞት ጽናት የሰበከች እምዬ ኦርቶዶክስ የጥበብ መፍለቂያ ትኖር
በትልቋ ኢትዮጵያ አይዟችሁ በርቱ አትጨነቁ፣ በአንዳች ነገር አትሸበሩ። የተዋሕዶ ልጆች በአገር ውስጥና በውጭው ዓለም የምትኖሩ በወጀብና በመከራ ውስጥ አለው ልጆቼ አይዟችሁ የሚል የተስፋ አምላክ ነው የምናመልከው፣ የተቆረጠውን የሚቀጥል። ጌታ አምላክን የሚቃወመው የአውሬው መንፈስ እያለ ሲያውጅ ክርስቲያን የሆንክ ማተብክን በጥስ። አደራ በርቱ የተዋሕዶ ልጆች እጅ እንዳትሰጡ፣ የጌታን መስቀል በአውሬው ምልክት እንዳትለውጡ። መከራችን ያልፋል አጭር ነው ዘመኑ፣ ሞት ሊሆን ለካዱ ሕይወትም ላመኑ እንደ ቀድሞ አባቶች እንደ ሰማዕታት ለመሞት ከመኖር ለመኖር እንሙት። አይዟችሁ በርቱ አትጨነቁ፣ በአንዳች ነገር አትሸበሩ። የተዋሕዶ ልጆች በአገር ውስጥና በውጭው ዓለም የምትኖሩ በወጀብና በመከራ ውስጥ አለው ልጆቼ አይዟችሁ የሚል የተስፋ አምላክ ነው የምናመልከው፣ የተቆረጠውን የሚቀጥል። ዙሪያዋን ከቦ እንዲያለመልም የኢትዮጵያን ምድር ሕዝቧ እንዳይጠማው በራብ እንዳይሞት ጊዮን ቢፈጠር እብሪተኞቹ የፈርዖን ልጆች አይሆንም አሉ። በእኛ ላይ አርሰው የእኛኑ ከኛ ሊከለክሉ ግብፅ እንድትበለጽግ እስራኤል ደሂቶ ፈርዖን ግፍ ቢያበዛ የሰው ላብ ቀምቶ የራሔሎች እንባ የተጠራቀመው ዛሬም እኮ ይፈርዳል ባሕሩን ያሰጠመው። አይዟችሁ በርቱ አትጨነቁ፣ በአንዳች ነገር አትሸበሩ። የተዋሕዶ ልጆች በአገር ውስጥና በውጭው ዓለም የምትኖሩ በወጀብና በመከራ ውስጥ አለው ልጆቼ አይዟችሁ የሚል የተስፋ አምላክ ነው የምናመልከው፣ የተቆረጠውን የሚቀጥል። አይዟችሁ በርቱ አትጨነቁ፣ በአንዳች ነገር አትሸበሩ። የተዋሕዶ ልጆች በአገር ውስጥና በውጭው ዓለም የምትኖሩ በወጀብና በመከራ ውስጥ አለው ልጆቼ አይዟችሁ የሚል የተስፋ አምላክ ነው የምናመልከው፣ የተቆረጠውን የሚቀጥል።